አሰላሙ አለይኩም ወራህመቱላህ። ዛሬም ድንቅና አስተማሪ የሆነ ታሪክ ተመልሰናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ በማድረግ ጀምሩ። ራቅ ባለ በገጠራማው አካባቢ ላይ አንድ መርየም የተባለች እናት ከሁለት ልጆቿ ጋር ትኖር ነበር። መርየም ባሏ ከሞተ በኋላ ሌላን አላገባችም። ብቻዋን ሁለት ልጆቿን ታሳድጋለች። መርየም የልብስ ስፌት ሙያ አላት። በዚህም በመንደሩ ሰዎች ዘንድ ሁሉ ታውቃለች። መርየም በዛ ባረጀ ልብስ መስፊያ ላይ ብዙ ሰዓታትን እያሳለፈች ሁለት ልጆቿን ለማሳደግ ደፋ ቀና ትል ነበር። የሁለቱ ልጆቿ ስም ሱሃና ኑራ ይባላል። ሁለቱም በአንድ ሌሊት የተወለዱ መንትዮች ናቸው። ባሏ ገና እነሱ ልጅ እያሉ ነበር የሞተባት። ስለዚህ ሁለት ልጆችን በአንዴ ማሳደግ ኃላፊነትና በእሷ ላይ ይጫናል። ኑራና ሱሃ እድሜያቸው ከፍ እያለ ሲመጣ የእነሱ መመሳሰልና ውበታቸውም እንደዛው እየጨመረ መጣ። በጣም ከመመሳሰላቸው የመጣ የመንደሩ ሰዎች እንኳን አንዳቸውን ከአንዳቸው አይለያቸውም ነበር። ምንም ያህል በመልክ አንድ ቢሆኑም ባህሪያቸው ግን ፍጹም የተለያየ ነበር። ኑራ እናቷን ማገዝ የምትወድ ከሷ ጎን የማትጠፋ ወደ እናቷም የተወደደች የሆነች ሴት ናት። ሱሃ ግን በጣም ሰነፍ፣ እናቷን ማገዝ የማትወድ ሁል ጊዜ በመስታወት በኩል ራሷን እየተመለከተች የራሷን ሕይወት አሻግራ በማሰብ በትላልቅ ፎቆችና ህንፃዎች ላይ መኖርን የምትመኝ ምኞት ብቻ የሆነች ሴት ነበረች። እናት ሁል ጊዜ ትመክራታለች፣ ነገር ግን እሷ አሻፈረኛለች። ሁል ጊዜ እሷ ከአቅሟ በላይ እየተመኘች በእሷ ደረጃ ከባድ የሆነ ነገር መመኘቷን ቀጠለች። መርየም ኑራን አስበልጣ ብትወዳትም ሱሃም ልጇ ስለሆነች እሷንም ትወዳታለች፣ ታስብላታለች። ሁለቱንም አስቀምጣ ጥሩ ምክርን ትለግሳቸዋለች። ለሁለቱም ዱዓ ታደርግላቸዋለች። አንድ ቀንም መንደሩ ላይ ከምትገኘው ንግስት ለመርየም ጥሩ ልብስን ሰፍታ እንድታመጣላትና ጥሩ ገንዘብን እንደምትከፍላት ትነግራታለች። መርየም በሰዎች ዘንድ በምትሰራው ስራ ስሟ ገድኖ ስለነበር ንግስቲቷን መሞከር ፈልጋለች። መርየምን በዚህ ሐሳብ በጣም ተደሰተች። ምናልባት እኛ ጥሩ አድርገን ሰፍተን ከሰጠናት ለኛም ጥሩ ሰበብ ሊሆንልን ይችላል። ስለዚህ አሳምረን ለሶስት በደንብ ልንሰራው ይገባል ትላቸዋለች። ከዛም ሁሉም ያንን ቀሚስ ለመስራት ርብርብ ጀመር። ሱሃ ከነሱ ጋር ትንሽ ነበር የምትቀመጠው። ወዲያውኑ በራሷ ጉዳይ ትወጣለች። መርየም ከልጇ ኑራ ጋር ሆነው በደንብ መስራት ጀመሩ። ሌሊት ሳይተኙ ምንም ሰለቸኝ ደከመኝ ሳይሉ በደንብ መስራት ጀመሩ። በስተመጨረሻም ያንን ልብስ በጥሩ ሁኔታ ይሰፉታል። መርየም ልብሱን ይዛ ወደ ቤተ መንግስት እንድትሄድ ያደረገችው ኑራን ነበር። ኑራም ካላት ልብሶች አሪፍ የምትለውን ለብሳ ለንግስቲቷ የተሰፋውን ልብስ በእቃ ነገር ይዘው ወደ ቤተ መንግስት ትገባለች። ለመጀመሪያ ጊዜ ነበር ወደዛ ቤተ መንግስት ስትገባ። ከራሷ ደሳሳ ጎጆ ወጥታ አታውቅም። ስለዚህ በቤተ መንግስት ውስጥ የምታየው ነገር ቀልቧን ይስባትና ይማርካታል። የተሰቀሉት አምፖሎች፣ የቤቱ ቀለምና ውበት፣ ሁሉም ነገር ያስደንቃታል። ሁሉም ቦታ እየሄደች በተወሰነ መልኩ ከጎበኘች በኋላ ለመጣችበት ዓላማ ተጓዘች። የተሰፋውን ልብስ ይዛ ወደ ንግስቲቱ ጋር ትገባለች። ንግስቲቱም የተሰጣትን ልብስ አንስታ ለበሰችው። የተሰፋው ልብስ ፍጹም ከጠበቀችው በላይ በጣም የሚያምርና ከሷ ጋር የሚሄድ ነበር። ኑራም ንግስቲቱ አዲሱን ልብስ አሳምራ እንድትለብሰው ታግዛት ጀመር። ንግስቲቷን በጣም ስለተደሰተች ከክፍያው ጭማሪ ኑራ ወደዛ ቤተ መንግስት እንድትመጣ በፈለገችው ሰዓት የፈለገችውን ነገር እንድታደርግ ብቻ እሷ ዘንድም ቅርብ ጓደኛዋ አድርጋ ትይዛታለች። ኑራም በደስታ ትርፍ ሰዓት ስታገኝ ንግስቲቷ ጋር በደስታ ትሄዳለች። ከዛ ሄዳ ስትመለስም ያየችውን የሚያስገርማትን ነገር ሁሉ ለእናቷና ለእህቶቿ ትነግራቸዋለች። እናት ደስተኛ ብትሆንም እህቷ ሱሃ ግን የኑራ ደስታ እየተደጋገመ ሲመጣ ወደ መቀኝነት ይቀየርባታል። እኔ ይሄ ሁሉ ጊዜ ወደዛ ቤተ መንግስት መሄድን እየተመኘሁ እሷ ግን እንዴት ይሄን ልታገኝ ቻለች እያለች እሷ ላይ መመቃኘት ጀመረች። አስከትላም ሱሃ እንዲህ አለች፣ እኔም ወደዛ ቤተ መንግስት ገብቼ የተሻለ ቦታን አግኝቼ የፈለኩትን እየበላሁና እየለበስኩ ጥሩ ጊዜን የማሳልፍበት ጊዜ ይመጣል አለች። እናት መርየምም ይህንን ስትሰማ ልጄ ሆይ እንደዚህ አትበይ፣ ወርቅና ብር እኮ ጠፊ ነው። ወርቅና ብር ልብህ ንጹህ ሳይሆን ከመጣ ምንም ጥቅም የለውም አለቻት።
ሱሃ ግን ከመጀመሪያውም ጀምሮ ይሄ ነገር ልቧ ላይ ጋግሮ ስለነበር ምንም አልመሰላትም። የእናቷን ምክር ከምንም ሳትቆጥር ያሰበችውንና ያቀደችውን ህልም ሁሉ እንዴት አድርጋ ማሳካት እንዳለባት ማሰብ ጀመረች። አንድ ቀን ቤተ መንግስት ላይ ትልቅ ፕሮግራም ይዘጋጅና ለዛ ፕሮግራም የሚሆን ልብስ ንግስቲቷ ኑራና እናቷ እንድትሰፋላት ትፈልጋለች። ኑራም የተሰፋውን ልብስ ንግስቲቷ ጋር ይዛው ትሄድና ታለብሳታለች። ኑራ ልብሱን አስተካክላ ለንግስቲቷ በምታለብስበት ሰዓት በእጇ ላይ ለብሳው የነበረው ቀለበት ከእጇ ላይ ይወድቃል። ይህንን ሁለቱም አላስተዋሉ። ማታ ላይም የተጠሩ እንግዶች መጥተው ቤቱን አጥለቀለቁት። ሰው ሁሉ በደስታ ቁጭ ብሎ ፕሮግራሙን እየታደመ ነበር። በዛን ቀን ኑራ ፕሮግራሙ ላይ አልተዘጋጀችም፣ ወደ ቤት ተመልሳለች። ይህንንም ያወቀችው ሱሃ በዛሬው ቀን የሆነን ነገር ለማድረግ ማሰብ ጀመረች። እህቷ ኑራ ቤት ስለነበረች እሷን ተመሳስላ ወደዛ ብትሄድ ማንም ያውቃት የለም። መንታ ስለሆኑ ማንም አይለያቸውም። ስለዚህ ወደዛ ቤተ መንግስት ሄዳ ማንም ሳያውቅ ከንግስቲቷ ወርቅና ብርን ለመዝረፍ ወሰነች። ሰው ሁሉ በፕሮግራሙ ቅልጥ ያለ ደስታና ወሬ ላይ ነበር። ሱሃም ኑራ ሳታያት የእሷን ልብስ ቀይራ ወደ ንግስቲቷ ቤት መሄድ ጀመረች። የኑራን ልብስ ስለለበሰች ቁጭ ኑራን አስመስሏት ነበር። በር ላይ ስትገባ ቆፍጠን ብላ ምንም ሳይመስላት ገባች። ወታደሮቹም አልመለሷትም፣ ምክንያቱም ኑራ ስለመሰለቻቸው። አረማመዷና አስተያየቷ የዛ ቤተ መንግስት አለቃ ትመስል ነበር። ምንም ሳይመስላት ክፍሎቹን እያቆራረጠች የንግስቲቷ መኝታ ቤት ወደሚገኝበት ክፍል ገባች። ወደ ውስጥ ስትገባ ያየችውን ነገር ማመን አቃታት። ክፍሏ ሙሉ በወርቅና በብር የተሞላ ነበር። ሱሃ ይህን ሁሉ ንብረት ስትመለከት ያሰበችው ነገር ሁሉ እየተሳካ ይመስላት ጀመር። ያማራትን ነገር ሁሉ አንስታ መውሰድ ጀመረች። በአንገቷና በእጇ ላይ እያደረገች እየለካች የፈለገችውንና ያማራትን ብዙ ወርቆችንና ብሮችን ወሰደች። ከዛም አልፎ ለየት ያሉ ወርቅ የተቀመጡበት ትንሽዬ ሳጥን ነበር፣ እሱንም ወሰደች። ከዛም የወሰደችውንና የሰረቀችውን ንብረት ሁሉ ለመደበቅ ያንን ክፍል ለቃ ትወጣለች። ነገር ግን ሱሃ አንድ ነገር የምትደብቃት ሆኖ የታያት አንድ ሰራተኛ ኑራ ስለመሰለቻት ኑራ ምን ነክቷት ነው የሆነ ነገር ማደብቀኛለች እያለች መጠራጠር ጀመረች። ሱሃም በጣም ስለፈራች እንዳትደርስባት እየሮጠች ከዛ ቦታ ሄዳ አመለጠች። በቀጣዩ ቀንም ያቺ ሰራተኛ ለንግስቲቷ ሄዳ ያየችውን ነገር ሁሉ ትነግራታለች። ንግስቲቷም ኑራ እንዴት እንደዚህ ታደርጋለች ብላ ግራ በመጋባት ፖሊሶችን ጠርታ ቦታውን እንዲያስሱ ጠየቀቻቸው። ቦታውንም እያጣሩ ባለበት ሰዓት ቀለበትን ያገኛሉ። ንግስቲቷ ቀለበቱ ኑራ እንደምታደርገው ታውቃለች። ቀለበቱ የሷ መሆኑን ስታውቅ ንብረቴን ሙሉ የሰረቀችኝ ኑራ ናት ማለት ነው ብላ በጣም አዘነች። ቀጥታ ወደ ቤቷ ይዛቸው ሄደችና ኑራን ይዘዋት ይወጣሉ። እነሱ ግን ምንም ነገር ሊሰሙኝ ምንም ያደረኩት ነገር የለም። ዛሬ ማታ ቤት ተኝቼ ነበር። ቤት ያሉ ሰዎችን መጠየቅ ትችላላችሁ። በማታ ወደዛ ቤተ መንግስት አልመጣሁም አለች። እናትም ኑራ ላይ በደረሰው ነገር በጣም አዝና ማልቀስ ጀመረች። ፖሊሶቹ ግን ምንም ነገር አንሰማም ብለው ይዘዋት ይሄዳሉ። በመንደሩ ሰዎች ሁሉ ኑራ መነጋገሪያ ሆነች። ያቺ ምስኪን የሰዎችን አደራ የምትጠብቀው ኑራ ሌባ ሆነች፣ በጣም ይገርማል እያሉ ስለሷ መጥፎ ነገር እያነሱ ማውራት ቀጠሉ። ኑራ እስር ቤት ከገባች በኋላ ግን ያለ ጥፋቷ ስለታሰረች አላህ ሐቁን እንዲያጋልጽላት ማልቀስና መለመን ጀመረች። በሌላ በኩል ሱሃ ደግሞ እንቅልፍ መተኛ ተቀጧታል። እናት ሁል ጊዜ ጌታዬ ሆይ ሐቁ ተገልጦ ልጄ በሰላም ትለቀቅ፣ ይህንን ያደረገው አካል ግን እሱ ላይ ጥሩ ነገር አይድረስ እያለች እናት በብስጭት ዱዓ ታደርጋለች። ይህንን የሰማችው ሱሃ ነበር በጣም የደነገጠችው። መተኛ ታቃታት። በገዛ እናቷ እየተረገመች ነው። አንድ ቀን መርየም የሱሃን ክፍል እያጸዳች ሳለ ከአልጋዋ ስር አንድ ሳጥንን ታገኛለች። ያንን ትንሽዬ ሳጥን ከፍታ ስትመለከት ያየችው ነገር ማመን አቃታት። በወርቅና በብሮች የተሞሉ ነበር። ስለዚህ እውነተኛዋ ሌባ ኑራ ሳትሆን ሱሃ መሆኗን አወቀች። በጣም አዘነች። ቁጭ ብላ ማልቀስም ጀመረች። ቀጥታ ሱሃ ጋርም ሄዳ ኮስተር ብላ ቆፍጠን ያለ ንግግርን ተናገረቻት። ሱሃ ገና እንደገባች ያንን ሳጥን ከእናቷ ፊት ለፊት ስታገኘው ነበር የጠረጠረችው። በጣም ደንግጣና አዝና ነበር። እናቷ መርየምም እንዲህ አለቻት፣ ምንም ነገር ልትዋሽኝ ልትደብቅኝም እንዳትሞክሪ፣ ሁሉንም ነገር ደርሼበታለሁ። ነገር ግን አንቺ በሰራሽው ወንጀል እህትሽ ልትቀጣ አይገባም። ስለዚህ ወደ ቤተ መንግስት ሄደሽ ወንጀሉን የሰራሽው አንቺ እንደሆንሽና ኑራ ንጹህ እንደሆነች ትመሰክሪያለሽ። እምቢ የምትይ ከሆነ ግን የኔና ያንቺ ነገር እዚህ ጋር ያበቃል ትላታለች።
ሱሃ የምታደርገው ነገር ግራ ስለገባት የሰራችውን ወንጀል ለማመን ከእናቷ ጋር ወደ ቤተ መንግስት መሄድ ጀመረች። ቤተ መንግስትም ደርሰው ሰላምታን ካቀረቡ በኋላ እናት እያለቀሰች እንዲህ አለች። ንግስት ሆይ ይቅርታ አድርጊልን። ኑራ ምንም የሰራችው ነገር የለም። ያንን ወንጀል ሁሉ የሰራችው የእሷ መንትያ እህት የሆነችው ሱሃ ናት። ኑራ ትለቀቅ፣ እሷ ያለ ወንጀሏ ነው በድለን ያሰርናት። ሱሃም እያለቀሰች እናቷ ያለችውን ነገር ለንግስቲቷ ደገመችላት። ንግስቲቷም የሱሃን ማመንና ትህትናዋን ስትመለከት አዘነችላት። ሱሃ እህቷ ከታሰረችና እሷ ከታሰረች በኋላ የእናቷን መከፋት የእሷን ማልቀስ ካየች በኋላ ረፍት አጥታ ነበር። ስለዚህ ባደረገችው ነገር ሁሉ ታምናለች። ንግስቲቱም ኑራ በሰላም እንድትለቀቅ ታዛለች። ኑራ ምንም ሳትሆን ተለቀቀች። በሷ ቦታም እህቷ ሱሃ ታሰረች። በራሷ አምናና ፈቅዳ ራሷን ለመታሰር ስለጋበዘች ቤተሰቦቿም ስላዘኑላት 2 ወር ብቻ ታስራ እንድትለቀቅ ንግስቲቷ ታዛለች። ነገር ግን ለሱሃ 2 ወሩ 20 ዓመት ነበር የሆነባት። እንደ ድሮው መደሰት፣ እንደፈለጉ መንቀሳቀስ የለም። እንደምንም 2 ወር አለፈና እናቷንና እህቷን ማግኘት ቻለች። ሱሃ የናፈቋትን እናትና እህቷን በማግኘቷ በጣም ደስተኛ ነበረች። ቀጥታ እነሱን እንዳገኘቻቸው ሌላ ቀን አድርጋ የማታውቀውን ሄዳ ትጠመጠምባቸዋለች። ሶስቱም አብረው ተያይዘው ማልቀስ ጀመሩ። ሱሃ እስር ቤት ገብታ ከወጣች በኋላ ሁሉ ነገሯ ተቀይሮ ነበር። እስር ቤት ያለው ስቃይ፣ የምግብ እጥረት፣ የመተኛ አለመኖር እሷ ድሮ ከምትኖርበት ነገር ጋር ስታነጻጸረው እሷ ያለችበት ጀነት ሆኖ ታያት። ከዛን ቀን በኋላ ሱሃ እናት ልብስን በምትሰፋበት ሰዓት ከሷ ጎን ሆና የሚፈልጉትን ነገሮች እያቀረበችላት በጥንካሬና ያለመሰልቸት መስራት ጀመረች። በዚህም ተጋግዘው ሲሰሩ በጣም አሪፍ ሆኖላቸው ስለነበር ወዲያውኑ ነበር ትርፋማ ሆነው ሱቅን መክፈት የቻሉት። የዛሬው ድንቅ ታሪካችን ይህንን ይመስላል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።